ዛሬ የማካፍላችሁ ወደ አንደኛ ነገሥት ምዕራፍ 19 ላይ ከቁጥር 16 ጀምሮ የእግዚአብሔር ቃል እንደዚህ ይላል። ከ15 ባነበው በጌታ ስም አነባለሁ። እግዚአብሔርም አለው ሂድ፣ በመጣህበት መንገድ በምድረ በዳ ወደ ደማስቆ ተመለስ። ከዛ በደረስክ ጊዜ በሶርያ ንጉሥ ይሆን ዘንድ አዛሄልን ቀባሁ። በእስራኤል ላይ ንጉሥ ይሆን ዘንድ የናሜሲን ልጅ ኢዩን ቀባሁ። በፋንታው ነቢይ ይሆን ዘንድ የቤልሆርን ሰው የሳፋጥን ልጅ ኤልሳዕን ቀባሁ። ከአዛሄል ሰይፍ ያመለጠው ሁሉ ኢዩ ገለዋል፣ ከኢዩ ሰይፍ ያመለጠውን ሁሉ ኤልሳዕ ይገለዋል። እኔም ከእስራኤል ጉልበታቸውን ለበዓል ያላንበረከኩትን ሁሉ በአፋቸው ያልሳሙትን ሁሉ 7,000 ሰዎች ለእኔ ያስቀራለሁ። ከዛ ሄደ፣ የሳፋጥን ልጅ ኤልሳዕን በ12 ጥማድ በሬዎች ሲያርስ እርሱም ከ12ተኛው ጋር ሆኖ አገኘው። ኤልያስም ወደ እርሱ አልፎ መጎናጸፊያን ጣለበት፣ በሬዎቹን ተወ፣ ከኤልያስ በኋላ ሮጠ። አባትና እናቴን እስማቸው ዘንድ እባክህ ተወኝ፣ ከዛ በኋላ እከተልሃለሁ አለው። ሂድና ተመለስ፣ ምን አድርጌልሃለሁ አለው። ከእርሱ ዘንድ ተመልሶ 2ቱን በሬዎች ወስዶ አረዳቸው፣ ሥጋቸውን በበሬዎቹ ዕቃ ቀቀለው፣ ለሕዝቡ ሰጣቸው፣ በሉ። እርሱም ተነስቶ ኤልያስን ተከትሎ ሄደ፣ ያገለግለውም ነበር። እንጸልያለን። እግዚአብሔር በቃሉ ወደ እኛ እንዲመጣ፣ እንዲናገረን፣ እንዲያበረታን፣ ኃይል እንዲሰጠን፣ መንፈሱን በላያችን ላይ እንዲጨምር። ሃሌሉያ! የእግዚአብሔር መንፈስ ባለበት አርነት አለ ወገኖቼ። ኢየሱስ ለዘላለም ጌታ ነው። አባት ሆይ እናመሰግንሃለን። ክብር ሁሉ ለስምህ ይሁን። አንተ በመካከላችን ስላለ የሥራው ባለቤት፣ ታምራት የምትሠራ፣ የምታስደንቅ፣ የምታስገርም የዘላለም አባት በጌታ በኢየሱስ ስም ጸጋህ በመሃላችን ይገለጥ። መንፈስ በኃይል በመሃላችን እንዲሠራ በጌታ በኢየሱስ ስም እንጸልያለን። እነሆ እዚህ አካባቢ ያለ አየሩን የያዘ በጌታ በኢየሱስ ስም የተመታ ይሆን፣ ሥራው የፈረሰ ይሆን። በመካከላችን ያለ የትኛውም የጠላት ተጽዕኖ በናዝሬቱ ጌታ በኢየሱስ ስም የተገለበጠ ይሆን። አንተ በክብር ከፍ በል። አንተ ብቻ ታይ፣ አንተ ብቻ ንገስ። ስለምታደርገውና ስለምትሠራው ነገር ሁሉ እናመሰግንሃለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም። ያው ስሜ ፓስተር ሽፈራው አርጋው እባላለሁ። ያው ትላንትናም ስለተናገረ ድጋሚ እንትን አልልም። ግን ምንድነው እዚህ ጋር እየተናገረ ያለው? ከዛ በፊት ኃይላቱን ስናየው ኤልያስ መሄጃው በደረሰ ጊዜ ተተኪ ስለሚያስፈልግ ኤልያስን 3 ነገሥታት እንዲቀባለት እግዚአብሔር በቃሉ አማካይነት እንደተናገረ እናያለን። ከተናገራቸው መካከል በሁለተኛ ነገሥት ምዕራፍ 2 ላይ እንደምንመለከተው ኤልያስ የመሄጃው ጊዜ ደርሷል። እግዚአብሔር ግን ምን አለ? የሚተኩህን ሰዎች በእስራኤል ላይ ንጉሥ እንድታደርግ፣ እንድትቀባቸው፣ እንድትሾማቸው፣ በምድር ላይ በልጠው እንዲገኙ፣ ታይተው እንዲገኙ እንዲሆኑ፣ አሜን፣ እንደዚህ ያሉ ቀባልኝ አለው ይላል የእግዚአብሔር ቃል። በዚህ በነገሥት መጽሐፍ ላይ የእግዚአብሔር ቃል ሲናገር ወደ ኋላ ስንመለስ ኤልዛቤል የሰራችው ክፉ ስራ አለ። አካብ ስለ ናቡቴን ሲናገር በቤተ መንግስቱ ጎን የነበረውን ስፍራ አካብ እንዲሸጥለት ለመነው ይላል። ናቡቴን እምቢ አለ። እምቢ ባለ ጊዜ ግን ቤት ሄዶ ምግብ አልበላ ባለ ጊዜ ምን ሆነሃል አለችው ይላል የእግዚአብሔር ቃል። አካብ ወይ ሽጥልኝ ወይ ደግሞ ስጠኝ ብለው እምቢ አለኝ። እሱ እኮ መፍትሄው በእጃችን ነው። ምክንያቱም መንግስት ሆነ ሳለ በቀላሉ ከእጁ መውሰድ ትችል ነበር። አሁን ግን አንድ ነገር እናደርጋለን አለችና መጽሐፍ ቅዱሳችን ላይ እንደሚያወራው ማለት ነው
ሰበሰበችና ሐሰተኛ ምስክሮችን ሰብስባ ጾም ጸሎት ታወጀ። ለሐሰት ነገር ጾም ጸሎት ይታወጃል ፓስተር? ይገርማል። ስለዚህ ጾም ጸሎት ታውጆ እግዚአብሔርና ንጉሱን ሰድቧልና ምን ይደረግ? ተወግሮ ይሙት። ክፍሉን ባነበው ደስ ይለኛል። አንደኛ ነገሥት ምዕራፍ 20 ላይ ነገሩ ከዛ ስለሚጀምር ነው። አንደኛ ነገሥት ምዕራፍ 20 ላይ የእግዚአብሔር ቃል ሲናገር ለኢዝራኤል ለናቡቴ በሰማርያ ንጉሥ በአካብ ቤት አጠገብ የወይን ቦታ ነበረው። አካብ ናቡቴንም በቤቴ አቅራቢያ ነውን? የአትክልት ቦታ አደርገው ዘንድ የወይኑን ቦታ ስጠኝ ስል እርሱ ከእርሱ የተሻለ የወይን ቦታ እሰጥሃለሁ ወይም ብትወድ ግምቱን ገንዘቡን እሰጥሃለሁ ብሎ ተናገረው። ናቡቴን አካብን የአባቶች ርስት እሰጥ ዘንድ እግዚአብሔር ያርቅልኝ አለው። የኢዝራኤልም ናቡቴ የአባቶችን ርስት አልሰጥህም ብሎ ስለተናገረው አካብ ተቆጥቶና ተናዶ ወደ ቤት ገባ። ባልጋውም ላይ ተጋደመ፣ ፊቱንም ሸፈነ፣ እንጀራም አልበላም። ሚስቱም ኤልዛቤል ወደ እርሱ መጣ፣ ልብህ የሚያዝንብህ እንጀራ ስለምንድን ነው አለችው ይላል። ችግር የለም፣ ሁሉ ነገር በእጃችን ነው ያለው። እላይ ነው ቁጥር 20 ላይ እንደዚህ ይላል። ቁጥር 7 ላይ አንተ አሁን የእስራኤልን መንግስት ትገዛለህን? ተነሳ እንጀራ ብላ፣ ልብ ደስ ይበለው፣ የእስራኤላዊን የናቡቴን ወይን ቦታ እሰጥሃለሁ አለችው። የምትሰጠው በምንድን ነው? በውሸት ነው፣ በሙስና ነው፣ የዚህን ሰው ደም በማፍሰስ ነው። እንደዚህ ይላል የእግዚአብሔር ቃል ቁጥር 9 ላይ ሽማግሌዎችና ከበርቴዎች ደብዳቤያቸውን ላከች። በደብዳቤው ስለ ጾም አወጁ፣ ተናገሩ። ናቡቴን በሕዝቡ ፊት አስቀመጡ። ሁሉ ምናምንቴ ሰዎች በፊቱ አስቀመጡና እግዚአብሔር ንጉሱን ሰድቧል ብለው ይመሰክሩበት፣ አውጥታችሁ እስኪሞት ድረስ ውገሩት አለች። ቀጥቅጣችሁ ይህንን ንጹሕ ሰው። የሚገርመው ነገር ይህንን አደረጉና በፍቅሬ ነው እምቢ ያላቸውን እኔ ከአባቶቼ የተቀበልኩት ርስቴ ነው እያለ እየነገራቸው ይህን ንጹሕ ሰው ግን ገደሉት። ቁጥር 17 ላይ እንደዚህ ይላል፣ የእግዚአብሔር ቃል ወደ ቴቤስታዊ ወደ ኤልያስ እንዲህ ሲል መጣ። ተነስተ በሰማርያ የሚኖረውን የእስራኤልን ንጉሥ አካብን ተገናኝ ዘንድ ውረድ። እነሆ ይወርሰው ዘንድ በወረደ በናቡቴ የወይን ቦታ ውስጥ አለ። እግዚአብሔር እንዲህ ይላል፣ ገድለህ ወረስከኝን? ማንን ላከበት? ኤልያስን ላከበት። ምክንያቱም ገለዋል፣ አይታወቅም ብለው ስላሰቡ እግዚአብሔር በናቡቴ ላይ የደረሰውን ነገር ስለሚያውቅ ነብዩ ኤልያስን ወዴት ላከው ይላል? ወደ አካብ ላከው ይላል። እዚህ ጋር ነው ነገሩ የሚጀምረው። 19 ላይ እግዚአብሔር እንዲህ ይላል፣ ገድለህ ወረስከውን ብለህ ንገረው። ደግሞ እግዚአብሔር እንዲህ ይላል፣ ውሾች ናቡቴን ደም በላሱበት ስፍራ ያንተን ደም ደግሞ ውሻ ምን ያደርገዋል? ይልሰዋል። ገላችሁ ወረሳችሁትን ለክፉ ነገር ራስህን ሸጠሃልና ያንተና የዘርህን ደም ውሻ ምን ያደርገዋል? ይልሰዋል። እግዚአብሔር በበቀል ወረደ። ክብር ለኢየሱስ ይሁን። በእግዚአብሔር ፊት ክፉ ለማድረግ ራስህ ምን አድርገሃል አለው? ሸጠሃል። ከፊልና ግን ኤልያስ ያደረገው አካብ ምንድነው? በእግዚአብሔር ፊት ንስሐ ገባ ይላል። ጠላቴ ሆይ አገኘኸኝን አለው ኤልያስን። አዎ አገኘሁ
የሰው ደም ፈሶ አይቀርም፣ እግዚአብሔር ይበቀላል። አሜን አሜን። ስለዚህ መጣና እዚህ ጋር እንደዚህ ያለው ቁጥር 24 ላይ ከአካብ ወገን በከተማይቱ ውስጥ የሞተውን ውሻ ይበሉታል፣ በሜዳም የሞተውን የሰማይ ወፎች ይበሉታል። እግዚአብሔር ፊት ክፉ ለመስራት ራሱን እንደሸጠ ሚስቱም ኤልዛቤል እንደነዳችው እንደ አካብ ያለ ሰው አልነበረም። የእስራኤል ንጉሥ ነው፣ ግን እየተነዳ ያለው በማን ነው? በኤልዛቤል ነው። ኤልዛቤል በቤቷና በመንግስቱ ላይ ክፉ ነገር ሰራች። አካብ ግን እንዲህ ሲያደርግ ነው የምናየው። ቁጥር 27 አካብ ይህንን ቃል በሰማ ጊዜ ልብሱን ቀደደ፣ ገላውን ማቅ ላለበሰ፣ ጾመ፣ በማቅም ላይ ተኛ፣ ቅስስ ብሎ ሄደ ይላል። ከዚህ በኋላ እግዚአብሔር አየና ልጄ ተመልሷልና በሱ ዘመን ይሄ አይሆንም፣ በልጁ ዘመን ግን ይሄ ይሆናል አለ። አካብ ግን እውነተኛ ንስሐ አይደለም የገባው። እንደገና ከይሁዳ ንጉሥ ጋር በ22ኛው ምዕራፍ ላይ ተወዳይተው አብረው ወደ ጦር ሜዳ ለመሄድ ተስማምተው ተነጋግረው አቅደው ሲወጡ ያለው ነገር አንድ ነገር ነው። ሁልጊዜ የይሁዳው ንጉሥ ኢዮሳፍጥ በዚህ እውነት የሚናገር ነቢይ የለምን ብሎ ይጠይቃል። ድሮ አይደል አባቴ ጌታ ተጠይቆ ነበር የሚወጣው። ዛሬ ነው ዘራፍ ብለን የምንወጣው። ምክንያቱም የሚሄድበት ቦታ በጣም ከባድ ነው። ጦር ሜዳ ነው የሚወጡት። እውነት የሚናገር የማይሰቅጥ አካብ እንዳለ 400 ነቢያቶች አሉ። ዘንድሮ ሐሰተኞች በእውነተኞች ይዋጣሉ። እስቲ አሜን። ምን ነፈራችሁ? አሜን አሜን። ስለዚህ ምን አለ? 400 ነቢያቶች አሉ። እነዚህ ነቢያቶች ይናገራሉ። ውጣ፣ ይከናወንልሃል፣ ድል ይሆንልሃል፣ ስኬት ይሆንልሃል። ኖ እሱ አይደለም። እውነት የሚናገር የለም ወይ? አንድ አለ፣ ግን ስለኔ እውነት አይናገርም። ስለኔ አንዳንድ ጊዜ እውነተኛው የማይፈለግበትና ሐሰተኛው የሚፈለግበት ደግሞ ጊዜ አለ። ምክንያቱም ስለዛ ሰው መልካም ነገር እንዲነገርለት ስለሚፈልገው ሰው የራሱ የሆነን ሰው የሚጠሩበት ጊዜ አለ። አካብ ያደረገው የራሱን ነው፣ የሚናገሩለትን ነው። ተከናውን፣ ውጣ፣ ድል ይሆንልሃል፣ ስኬት ይሆንልሃል፣ ትወርሳለህ፣ በድል ትመለሳለህ የሚሉትን ነው። የይሁዳ ንጉሥ ግን እንዲህ አለ፣ እውነት የሚናገር የለምን? ሚክያስ አለ፣ ግን ስለኔ እውነት አይናገርም። እግዚአብሔር እውነት የሚናገርልን ይስጠን። ድብልቅልቅ ያለበት ዘመን ላይ ስለሆነን ያለ ነው። አጥርቶ ለመስማት የእግዚአብሔር ቃል ያስፈልገናል። ይሄ ዕውቀት፣ ይሄ መንፈስ በውስጣችን ሊኖር ይገባል። ጦር ሜዳ ነው የሚሄዱት። ከኔ ጋር ትወጣለህን? ስኬት ይሆንልሃል። ይሄ እስራኤል ንጉሥ ነው፣ ይሄ ደግሞ የይሁዳ ንጉሥ ነው፣ ያውም 4ኛው። ስለዚህ በዚህ በ22ኛው ምዕራፍ ላይ የእግዚአብሔር ቃል እንደሚለው ይሄንን እንትን ካደረጉ በኋላ ሚክያስ መጥቶ ሲነገር የተናገረው ነገር እነሆ እግዚአብሔርን የሚለኝን እላለሁ፣ አልሸቅጥም፣ አልዋሽም። አካብ ዘመኑን የኖረ በምንድን ነው ብትሉ በኤልዛቤል መንፈስ ነው። ኤልዛቤል ትገለበጣለች። ምድርን እያመሰች ያለችበት ጊዜ፣ ክፋትን ይዛ በቤተ ክርስቲያን እየገባች ብዙዎችን የምታሳምፀው ኤልዛቤል ትፈርሳለች። ቁጥር 18 ላይ እንደዚህ ይላል፣ የእስራኤል ንጉሥ ኢዮሳፍጥ ክፉ እንጂ መልካም ነገር እንዳይናገርልኝ አላልኩህምን አለው። አንድ ቀን ለኔ በህይወት እውነት ተናግሮ አያውቅም። ምክንያቱም አካብ የሚፈልገው ምን አይነት ነው? በቃ ለሱ ውሸት የሚናገሩለት፣ ልክ ነህ የሚሉትን ነው የሚፈልገው።
ከፍ ብዬ ባነበው ደስ ይለኛል። ቁጥር 15 ላይ ሚክያስ ወደ ሬማት ዘገላድ ሰልፍ እንሂድ ወይስ እንቅር አለው። እርሱም ውጣና ተከናውን፣ እግዚአብሔር በንጉሡ እጅ አሳልፎ ይሰጣታል ብሎ መለሰለት። ንጉሡም ከእውነት በቀር በእግዚአብሔር ስም እንዳትነግረኝ ስንት ጊዜ አምኜሃለሁ። ዋሽልኝ እኮ ነው። እየዋሹ ድል የለም። አሜን። እግዚአብሔር የተናገረን ስንናገር ነው በረከት ያለው። እግዚአብሔር ይናገርልን። አሜን። ስለዚህ ስንት ጊዜ አምኜሃለሁ፣ ሂድና ተከናወን ይሁንልሃል። አየው ስለኔ መልካም ነገር አይናገርም። የሚገርመው ቁጥር 24 ላይ መጣና እንደዚህ አለ። የከነዓንም ልጆች ሴዴቅያስ ቀረበ፣ ሚክያስን ጉንጩን በጥፊ መታው። እንዴት እግዚአብሔር ከኔ አልፎ ላንተ ተናገረሃል? እስቲ አልፎ ይናገራል በሉ። ጉንጩን በምን መታው? በጥፊ መታው። አንተን ሊናገር እግዚአብሔር መንፈስ በምን መንገድ ከኔ አልፎ አለፈ አለ። ሚክያስም እነሆ በዚያን ቀን ልትሸሸግ ወደ እልፍኝ በሄድክ ጊዜ ታየዋለህ፣ እግዚአብሔር የሚያደርገውን ታየዋለህ። እግዚአብሔር የተናገረውን ነገር ያደርጋል። አመጽ በቤተ ክርስቲያን አይሆንም። ኃጢአት በቤተ ክርስቲያን አይሆንም። እግዚአብሔር በቤተ ክርስቲያን ይከብራል። አሜን አሜን። ታየዋለህ። እውነት እግዚአብሔር ከኔ ጋር እንዳልሆነ ታየዋለህ። የእስራኤልም ንጉሥ ሚክያስ ውሰዱ፣ ወደ ከተማይቱም ሽም ወደ አሞን ወደ ንጉሡ ልጅ ወደ ዮስያስ መልሳችሁ፣ ንጉሥ እንዲህ ይላል፣ በደህና እስክመለስ ድረስ ይህን ሰው በግዞት አኑሩት፣ ቅጡት፣ እንጀራ እንዳትሰጡት። የሚገርም ነገር እኮ ነው። አካብ ምንድን ያደረገው? የይሁዳን ንጉሥ ኢዮሳፍጥ አንድ ጊዜ ልብስ ቀይሬ ልምጣ አለው። ምን ለውጬ? ልብስ ለውጬ ልምጣ አለው። ለምንድን ነው ያለው ብትሉ፣ ሊያስመታው ወደ ጦር ሜዳ ነው እየሄዱ ያሉት በሰረገላው። ኢዮሳፍጥ አካብ ልብስ ቀይሮ ነው የገባው እንዳይታወቅ። አንድ የተንኮል ሲጀመር እየቀጠለ ነው የሚሄደው። የኤልዛቤል ክፋት ኤልያስ ላይ ነው የገባው። ስለዚህ በጦር ሜዳ መካከል እየሄዱ እያለ ቀስታቸውን ገትረው ሊመቱት ሲል ወጥቶ የይሁዳ ንጉሥ ኢዮሳፍጥ ጮኸ። በዛን ጊዜ ለጥጠው አካብን መቱት ይላል። እስቲ ክብር ለጌታ ነው። ኢየሱስ ጌታ ነው። ያንተና የዘሮችህን ደም ውሻ ምን ያደርገዋል? ይልሰዋል። አካብ በቀስት ተመቶ ሞተ ይላል። እስቲ ወደ ሁለተኛ ነገሥት ልውሰዳችሁ፣ ወደ ዋናው ሐሳቤ። ዛሬ የምንነጋገርበት በእግዚአብሔር ጸጋና በቅባት መጨመር፣ ይህንን ዘመን መብለጥ። ፓስተር ትላንት እሱን ነበረ መልእክቴን እያልኩት ነበረ፣ እኔም ተምሬ ወጣው። እግዚአብሔር የተባረከ ይሁን። ዘመኑን መብለጥ አለብን። ዘመኑ አስቸጋሪ ነው፣ አስጨናቂ ነው። ትላንትም ስለ እምነት ነበር እየተነጋገርን የነበረው። ስለዚህ በዚህ ስፍራ ላይ ኤልያስ የመሄጃው ጊዜ ደርሷል። ኤልያስ ደግሞ ኤልያስ የመሄጃው ጊዜ ደርሷል። ኤልያስ እያገለገለው ከኋላ ምን ያደርገው ነበር? ይከተለው ነበር። ድሮኛ ቀጠና 2 የሚያገለግሉ አገልጋዮች ስር ኮታቸውን እየያዝን ክርስትና ቅንነትን ሞኝነት ነው፣ ቅባት እንደዚህ ያልን እንቀበል ነበር። በሞኝነት ክርስትና ሞኝነት ነው። ክርስትና ክርስቶስን መኖር ነው። አሜን አሜን። አሁን ነው ብልጠቱ እየበዛ ይመጣል፣ ግን አይቀጥልም። የተዘጋባቸው እውነተኞች ወደ አደባባይ ይወጣሉ። ስለዚህ እዚህ ጋር መጥቶ ያለው እንደዚህ ነው።
እንዲህም ሆነ እግዚአብሔር ኤልያስን ባውሎ ንፋስ ወደ ሰማይ ሊያወጣው በወደደ ጊዜ ኤልያስ ከኤልሳ ጋር ከገሊላ ተነሳ። ኤልያስም ኤልሳን እግዚአብሔር ወደ ቤቴል ልኮኛል፣ በዚህ ቆያል፣ ሕያው አምላክ አልለይህም። ተጣብቆ ከሱ ጋር ወደ ኢያሪኮ ልኮኛል፣ አልለይህም። ወደ ቤቴል ልኮኛል። የነቢያት ልጆች እንዲያሉ ዛሬ ኤልያስ ካንተ እንደሚወሰድ እወቃሉት። ዝም በሉ፣ እከተለዋለሁ አለ። ቁጥር 7 ላይ የእግዚአብሔር ቃል እንዲህ ይላል፣ ከነቢያት ልጆች 50 ሰዎች ሄዱ፣ በፊታቸው ርቀው ቆሙ። እነዚህ ሁለቱ በዮርዳኖስ ዳር ቆመው ነበር። ኤልያስ መጎናጸፊያውን ወስዶ ጠቀለለው፣ ውሃውንም መታው፣ ወዳና ወዲህ ተከፈለ፣ ሁለቱም በደረቅ ምድር ተሻገሩ። እነዚህ ሰዎች በዮርዳኖስ ስለመሻገራቸው ምስክር የሚሆኑ ናቸው። አይተናል። ተሻግረው ካለፉ በኋላ አሁንም ሲያይ ኤልያስ ከኤልሳ ጋር ነው። ኤልሳ ከኤልያስ ጋር ተጣብቋል። ኤልያስ ሊሄድ ነው። ተተኪው ደግሞ ኤልሳ ነው። ካለፉ በኋላ በደረቅ ምድር ከተሻገሩ በኋላ ኤልያስ ኤልሳን አንድ ነገር ነው የጠየቀው እንደዚህ ብሎ ይናገራል። ኤልያስ ኤልሳ ካንተ ሳልወሰድ አደርግልህ ዘንድ የምትሻው ለምን? ምንድነው የምትፈልገው ከኔ? 2 እጥፍ መንፈስ። እግዚአብሔር ይምላብን። አሜን። ለምን ብሎ ሲጠይቀው 2 እጥፍ መንፈስ እኔ አልሰጥህም፣ ወደ ላይ ትኩር ብለህ ብትመለከት ይሆንልሃል። አሁን ጥንቃቄ የሚጠይቅ ጉዳይ ነው። ኤልያስና ኤልሳ እየተያዩ ነው። ድንገት የእሳት ሰረገላ ገብቶ ኤልያስ ከኤልሳ የሚለይበት ጊዜ ስለደረሰ ኤልሳ ትኩር ብሎ ያያል። ገና አሁን ይሄዳል አይሄድም እያለ ያያል። ድንገት በመካከላቸው የእሳት ሰረገላ ገባ። የዛን ጊዜ የኤልያስ አምላክ ብሎ መጎናጸፊያውን ምን አረገ ነው የሚለው? ተቀበለ። እስቲ አሜን። በደረቁ ዘመን በረሃቡ ዘመን ኤልያስ ዝናብ በምድር ላይ አዝንቧል። ኤልሳ የጠየቀው ደግሞ 2 እጥፍ መንፈስ ነው። ይሄንን የምንጠይቀው የምድርን መርገም ለመስበር ነው። አሜን አሜን ነው ወይ? ስለዚህ የእግዚአብሔር ቃል እንደሚናገረው ኤልሳ መንፈሱ 2 እጥፍ ይሆን ዘንድ ለምኗልና ኤልያስ አምላክ ብሎ ባህሩን ከከፈለ ከተሻገረ በኋላ የእስራኤል ልጆች እንዲያሉ የኤልያስ መንፈስ በኤልሳ ላይ ወርዷል። እስቲ አሜን። ይሄ መንፈስ ዛሬ ያገኛችሁ። እኛም ብዙ ጊዜ ለምነናል። በዛ እናገለግል ነበር። ሽማግሌዎች ነበሩ፣ ዘማሪዎች ነበሩ፣ እኔም አለው ሌሎችም ነበሩ። እና በዛ ምድር ላይ ኃይል ያስፈልጋል፣ እጥፍ ክብር ያስፈልጋል። መንፈሱን ለማዋረድ የእግዚአብሔር መንፈስ እጥፍ ሆኖ መምጣት ስለነበረበት፣ ስለዚህ ያንን ሁሉ ጊዜ እንጠይቃለን። ጌታ ሆይ መንፈስ ይውረድ፣ ይሄን ምድር በወንጌል ይወረስ። ምንድነው? ወንጌል ግን ተሰርቷል። የእግዚአብሔር ስም ብሩክ ይሁን። 2-3 ቸርቾች ናቸው፣ 500 ሰው ነበር። ወንጌል ይሰበካል። እህቶች ናቸው የሚሄዱት። ምንድነው ሲባል ይሄ መንፈስ ያስፈልግ ስለነበር ዛሬ አውሮፓ ላይ ይሄ መንፈስ ይምጣ። እባካችሁ ይሄ መንፈስ ይምጣ። በላጭ ክብር በኢየሱስ ስም ይምጣ። ብዙዎችን ከጨለማ የሚያወጣ ክብር ይምጣ። ነቢያቶችን ያስነሳ፣ ወንጌላውያንን ያስነሳ፣ ፓስተሮችን ያስነሳ፣ ሐዋርያቶችን ያስነሳ። ይህንን ለማድረግ ደግሞ እኛ መዘጋጀት አለብን። እግዚአብሔር በመንፈሱ እንዲያጥለቀልቀን መዘጋጀት ያስፈልጋል። ስለዚህ እግዚአብሔርን ቃል
የእግዚአብሔርን ጸጋ በየዕለቱ ለመጨመር በሕያው እግዚአብሔር ፊት ጊዜ መውሰድ ያስፈልጋል። መጸለይ ያስፈልጋል። ደጁን መጥናት ያስፈልጋል። እኔ ክርስቲያን ነኝ፣ ልጄ ክርስቲያን ነው፣ ኢየሱስን እናውቃለን፣ ዘመን እንጠብቃለን፣ እንደ ጳውሎስ እናገለግላለን። ኧረ አሜን አሜን። የጸለያችሁት ጸሎት ተሰምቷል። ስለዚህ እጥፍ ክብር ያስፈልጋል። ዘንዶን ለመውጋት የሚያርደው ለማረድ ያስፈልጋል። ኤልሳ የተናገሩት ነገር ቢኖር ምንድነው? በኤልያስ ላይ የነበረው መንፈስ በኤልሳ ላይ ወርዷል አሉ ይላል። ኢየሱስ ለዘላለም ጌታ ነው። ከዛ በኋላ የእግዚአብሔር ቃል ዝቅ ብሎ እንዲህ ይላል፣ የኤልያስ አምላክ እግዚአብሔር ወዴት ነው አለ። ወዳው ተከፈለ። 15 ከኢያሪኮ ወጥተው በአንጻሩ የነበሩበትን የነቢያት ልጆች ባዩ ጊዜ የኤልያስ መንፈስ በእርሱ ላይ አልፏል አሉ። ሊገናኙት መጥተው በፊቱ ምድር ላይ ተደፉ። እነርሱም እነሆ ከባሪያዎች ጋር 50 ኃያላን ሰዎች አሉ። የእግዚአብሔር መንፈስ አስነስቶ ወደ ተራራ ወደ አንድ ሸለቆ እንደሄደ ጌታን ይፈልጉት አለ። ተዉት። የሄደበትን ኤልያስ ያውቃል። አታድክሙኝ፣ ተዉት፣ አታገኙትም። ዋናው ሐሳብ ያለበት ቁጥር 19 ላይ ነው። ምድሪቷም ጨንግፋለች። እንዲህ ላለውላችሁ ቁጥር 19 የከተማይቱ ሰዎች ኤልሳ ነው ጌታችን እንደምታዩ የዚህ ከተማ ኑሮ መልካም ነው፣ ውሃው ግን ጨንግፏል፣ ፍሬም አትሰጥም። ጭንገፋን የሚመታ ቅባት እባካችሁ አሜን። ኢየሱስ ለዘላለም ጌታ ነው። የሚያስፈልገው ይሄ ነበር። ኤልሳ ኤልያስ የለም፣ አንተ ጋር መንፈሱ አለ። ኤልሳ በእግዚአብሔር መንፈስ ተመርቶ አዲስ ማሰሮ አምጡልኝ፣ ጨው ጨምሩበት ብሎ ሲናገር እናያለን። እንደዚህ ይላል፣ ውሃ ወዳለበት ምንጭ መጥቶ ጨው ጣለበትና እግዚአብሔር እንዲህ ይላል፣ ይህን ውሃ ፈውሼዋለሁ፣ ከዚህ በኋላ ሞትና ጭንገፋ አይሆንም። በምድራችን ሞትና ጭንገፋ አይሆንም። እግዚአብሔር በኢትዮጵያ ላይ ይገባል። እባካችሁ አሜን። ስለዚህ መጸለይ ያስፈልጋል። ባለንበት ዘመን በዚህ ምድር ላይ የተዘጋ ወንጌል ይከፈታል። ለዚህ ነው ትላንትና ከሰዎችም ጋር እያወቅ እንዲህ ላይ ነበር ጌታ፣ የታመቀ ኃይል አለ፣ ይሄ የታመቀው ኃይል ይፈነዳል አለ። አውሮፓን ያጥለቀልቃል። ኢየሱስ ለዘላለም ጌታ ነው። ብዙዎች በክፉ ተይዘዋል። ብዙዎች በጨለማ ውስጥ አሉ። ከጨለማ የሚፈታ የእግዚአብሔር ቅባት በእናንተ ላይ ይሆን። ቅባቱ ካለ ጭንቅ አይሆንብንም። እግዚአብሔር ይመራናል። የእግዚአብሔር መንፈስ ወደ ሁሉ ምን ያደርጋችኋል ይላል? ይመራችኋል። የሚመራ መንፈስ አለ። እባካችሁ ይመራናል። የተያዘች ምድር ትለቀቃለች። ኢየሱስ ለዘላለም ጌታ ነው። አንዳንድ ጊዜ በጣም የሚገርመኝ አውሮፓ ላይ በጣም የተቀቡ የእግዚአብሔር ሰዎች እዚህ አሉ። እዚህ ያሉትን ሳትቀበሉ እዛ ሄዳችሁ እንዴት ነው የምትሆኑት? ጥሩ ነው ጸጋ መካፈል። በቤተ ክርስቲያን ግን የተቀቡ ሰዎች አሉ። እግዚአብሔር ያስቀመጣቸው ሰዎች አሉ። ስለዚህ ለቤተ ክርስቲያናችሁ ታማኝ መሆን አለባችሁ። ለነዚህ ለሚያገለግሏችሁ ሰዎች መጸለይ ያስፈልጋል። እኛ እንደዚህ ይሉን ነበር። ሪያድ በነበርን ጊዜ ስለናንተ ይሉናል። ከክፍለ ሀገር ከጥግ እግዚአብሔር ከናንተ ጋር እንዲሆን እግዚአብሔር በምድሪቱ ላይ ነፍሳት እንዲሰጣችሁ ቀንና ሌሊት እናነባለን። የኛ ብቻ አይደለም፣ የሚጮኸው ህዝብ እኮ ውጤት ነው። እስቲ አሜን በሉ። እግዚአብሔር ምድሪቷን ይባርክላችሁ። ሌላ ማገር ሄጄ ስለነበር ስላየሁት ነገር ቆጭቶኛል። እግዚአብሔር ያብዛን። አሜን። የምንተኛበት ጊዜ አይደለም፣ የምንነቃበት ጊዜ ነው። የምንታጠቅበት ጊዜ ነው። በእግዚአብሔር ፊት የምንሆንበት ጊዜ ነው። እግዚአብሔርን ወደ ቤታችን ወደ ህይወታችን የምንጠራበት ጊዜ ነው። ኤልሳ 2 እጥፍ መንፈስ አለ። እንደውም ይላል ቁጥር 23 ላይ ከዛ ወደ ቤተል ወጣ። በመንገድም ሲወጣ ብላቴኖች ከከተማ ወጥተው አንተ መላጣ ውጣ ብለው አፌዙበት። ዞርም ብሎ አያቸው፣ በእግዚአብሔር ስም ረገማቸው፣ ተሰባበሩ ይላል። ስለዚህ
ይሄንን ቅባት መጨመር ያለብን ይመስለኛል። ፓስተር ልክ ነኝ? መጨመር አለብን። በእግዚአብሔር ዕውቀት መብለጥ አለብን። በእግዚአብሔር መንፈስ መብለጥ አለብን። በእግዚአብሔር ጸጋ መብለጥ አለብን። ውስጥ የምንሻኮተውን ነገር እናቁምና እንውጣ ወገኖቼ። እግዚአብሔር ዛሬ በስራ ላይ ነው። ኢየሱስ ለዘላለም ጌታ ነው። እየሰራ ያለበት ጊዜ ነው። አልተኛም። እኛ ነን የተኛ ነው። ኤልሳ በዚህ መንፈስ ተነስቶ አንድ ክፍል ላሳያችሁ። እዛ ሁለተኛ ነገሥት ምዕራፍ 5 ላይ ከእስራኤል ተማርካ ወደ ሶርያ የመጣች ያቺ ሰራተኛ ልጅ የሶርያው ንጉሥ ንዕማን በለምጽ ተመቷል። ለምጽ ደግሞ ክፉ ነው። ያለበት ሰው ርቆ ነው እንጂ ዛይቅ መልካም ሰው ነው። ግን አንድ ነገር አለች፣ በእስራኤል ነብይ አለ አለች። ኤልሳ ወደዛ ቢሄድ ንዕማን ወደዛ ቢሄድ ከለምጹ ይነጻል። ሚስቱ መጣችና በእስራኤል ነብይ አለ። እስቲ አሜን። የት ነው ፓስተር አካባቢ? ግሪክ። አሁን እንደዚህ ነው የሚሆነው። በግሪክ ነብይ አለ። እባካችሁ አሜን። በስቱትጋርት ነብይ አለ። በዴንማርክ ነብይ አለ። ጉድ ፈላባቸው። ኢየሱስ ጌታ ነው። ጌይን የሚገለብጥ ቅባት ይስጣችሁ እባካችሁ። ሌዝቢያንን የሚመታ ቅባት ይስጣችሁ። ጌዎችን የሚመታ ቅባት ይስጣችሁ። ከቤተ ክርስቲያን ነቅሎ የሚያወጣ ይሄ ቅባት ነው የሚያስፈልገው። ስለዚህ ያለውን ነገር ጫነና የሄደው እኮ ወደ ኤልሳ አይደለም፣ ወደ እስራኤል ንጉሥ ነው። ደብዳቤ ጻፈ። ያለውን ነገር ጫነና ሄደ ይላል። ቁጥር 7 ላይ እንዲህ ይላል፣ ዝቅ ብሎ ሰውን ከለምጹ ፈውስ ዘንድ ይህ ሰው ወደ እኔ መስደዱ እኔ በእውኑ ለመግደልና ለማዳን የምችል አምላክ ሆኜ ነውን? ተመልከት፣ የጠቡ ምክንያት እንደሚፈልግብኝ እያለ የእግዚአብሔር ሰው ኤልሳ የእስራኤል ንጉሥ ልብሱን እንደቀደደ በሰማ ጊዜ ልብስን ለምን ቀደድክ? ወደ እኔ ይምጣ። እስቲ አሜን፣ እስቲ አሜን። ወዴት ይምጣ አለ? ወደ እኔ ይምጣ። ይሄ ንጉሥ እንጂ ነብይ አይደለም። ወደ ኤልሳ መጣ ይላል። ነገር ግን ኤልሳ ያደረገው ምንድነው? በዛ በነበረበት ቤተ መንግስት ደጅ ላይ ቆሞ ምን ላከበት ነው የሚለው? መልእክተኛ ላከ። ሂድና በዮርዳኖስ ውሃ 7 ጊዜ ብቅ ጥልቅ በላል። ንዕማን የመሰለው ግን እንዲህ ነው። መጥቶ በእጁ የዳሰሰ የሚፈውሰኝ መስሎኝ እንጂ ይሄማ ቢሆን ኖሮ መጀመሪያ ምን አላደርግም ነበር? አልመጣም ነበር። ሰማችሁኝ? አንዳንድ ጊዜ ነብይ ያነካኝም እንትና ያነካኝም ብላችሁ ግብ የምትፈጥሩ እኔ ገጥሞኛል። ሀገር ላይ ከኛ አካባቢ የመጣች ልጅ አላስገባ ሲሏት ቦዲጋርዶቹ እባካችሁ እንደው እጁን ብቻ እግዚአብሔር ካላለ ምን ቢነካ ምን ይመጣል? አያችሁ ሞኝነታችን። ጌታ በቤታችን አለ። የሚሰራ ጌታ በቤትህ አለ። የትንሣኤው ጌታ አንተ ጋር አለ። ይሄም ሰው ያለው እኮ እንደዚህ ነው የመሰለኝ እኮ ወርዶ እኔ ንጉሥ ስለሆንኩ ታዞ እየዳሰሰ መስሎኝ ነው እንጂ እሱ የሚለውማ ባባናና ፋርፋ አድርጌው ነበራል። ሚስቱ ሂድና የሚልህን አድርጋለች። ሄዶ 7 በቀጠልቅ ሲል ንጹህ ለካ በእስራኤል ነብይ አለ። እስቲ አሜን በሉ። ክብር ስጡ እስቲ ለጌታ። ኢየሱስ ጌታ ነው። በዚህ ምድርም ነብይ አለ። የታመቀ ኃይል ነው ያየሁት። ይፈነዳል። አሜን። ይወጣል። አሜን። ምድርን ይወርሳል። አሜን። ለምድር ሁሉ የሚሆን ነገር ይወጣል። እግዚአብሔር አሳልፎ ይሰጣችኋል። እናንተ ማድረግ ያለብን ትውልድን ማሳደግ ነው። በቤተ ክርስቲያን የሚመጡትን ሰዎች እግዚአብሔር ነገር ያለባቸውን ሰዎች ማሳደግ ያስፈልጋል። እኛም ያደግነው ከአባቶቻችን እግር ስር ሆነን ያደግነው። በሙሉ ወንጌል ቤተ ክርስቲያን ያሳደጉ አባቶቻችን እግዚአብሔር ይባርካቸው። አሳድገውናል። ስናጠፋ እየመከሩን፣ ስናበላሽ እየመከሩን፣ መንገድ እያሳዩን፣ እንደዚህ አይደለም እያሉን፣ መልእክት ለመቀበል ነው ቁጭ ብለው በቤት እየጸለይክ ነው እያሉ ከህይወታቸው አካፍለውናል። እኛ የነሱ ውጤቶች ነን። እግዚአብሔር በዘመን አባት ያሳጣችሁ። አረባካችሁ አሜን።
አባት ያስፈልጋል፣ የሚያሳድግ ወደ ጸጋው የሚያመጣ ውስጥህን እያየ ይሄ ነገር ጥሩ ነው የሚል ያስፈልጋል። ስለዚህ ምንድነው ብንል እግዚአብሔር ተተኪዎችን ያመጣል። ኤልያስ የለም፣ ኤልሳ አለ። ኧረ አሜን። በጣም ይገርመኝ ነበር ፓስተር ትላንትና እየተናገረ ብዙዎች እንዲህ አድርጋለሁ እኔ አይቻለሁ ዩቲዩብ ላይ ልጅ ሰጠዋት ሲል እሱ ነው እንደ ልጅ የሚሰጠው? ልጅ የሚሰጥ እግዚአብሔር። የሥራው ባለቤት ከሌለ ዋጋ የለውም። ልጅ አንሰጥም እኛ አንችል። ያዕቆብ እኮ እንደዛ ነው ያለው ራሔል ያዕቆብ ልጅ ስጠኝ እኔ ልጅ በሚሰጥ በእግዚአብሔር ቦታ ነኝ። ልጅ የሚሰጥ እግዚአብሔር ነው። ደማውን አለ እንደዚህ የሚሉ ደፋሮች። ስለዚህ ወገኖቼ የእግዚአብሔርን መንፈስ ቅባቱን እንሻ። እሱ ትላንት ስላስተማረ መቼም እሱ ልበልህ አባቴ ስለሆንክ እና ትላንትና ሲያስተምር ሐሴት ነው። በቃ እዛው ቁጭ የብዩዋሉ ወሰደው እኮ በመሉ ያልክ ነበር። ኢየሱስ ጌታ ነው። ስለዚህ ተጠሙ። ጊዜው አሁን ነው። እኔ እውነት ነው የምላችሁ አውሮፓ ላይ ጊዜ የለምና ጊዜ አለን። ጌታ ይፈልገናል። እዚህ ብቻ ተሟሙቀን እንድንቀጥል አይደለም፣ እንቀጥላለን። አሜን አሜን። መጣና እንዲህ አለ። ሲያይ እውነትም ፊቱ ሲነጻ አየህ፣ በእስራኤል ነብይ እንዳለ አሁን አየዋል። አንድ ቦታ ልጨምርላችሁ። የሶሪያ ንጉሥ አንድ ነገር ሰበብ ፈለጉና እስራኤልን ለመክበብ ባሰቡ ጊዜ ኤልሳ በሰገነት ቁጭ ብሎ የሚያደርጉትን የሚዶሉትን የሚሰሩትን አየና ለስ ደብዳቤ የጻፈ አሁን ነው ጠላቶች ሊከቡ በዙሪያ መተዋልና ተጠንቀቅ ይላል። አሁንም እንደዛ ሲማከር እንዲህ አለ የሶሪያው ንጉሥ ከኛ መካከል የተማከረ በገንዘብ የተደራደረ ሊኖር ይችላልና ምንድነው ሚስጥሩ አላቸው። እሱ አልገባህም። አንድ ነብይ ያለ በእስራኤል በሰገነት ላይ ቁጭ ብሎ እግዚአብሔር ይገልጥለታል። እግዚአብሔር ይግለጥልን። አሜን። ቤታችን ቁጭ ብለን ኢየሱስ ለዘላለም ጌታ ነው። እሱ ይገልጥለታል። በሉ ፈልጉና ይዛችሁት ነው ብሎ 50ዎቹን ላከ። 50ዎቹ እየመጡ እያለ እንዲህ አለ ኤልሳ እነዚህ አይናቸውን አውራለ መጣ፣ አበላቸው፣ አጠጣቸው። ይዘው የሄዱት ነገር ሌላ ተረት አይደለም። ይዘው የሄዱት አረ ንጉሱ በጣም የተባረከ ነው። እስቲ አሜን በሉ። በቤታችሁ ቁጭ ብሎ ሚስጥር የሚገልጥ ጌታ በሰማይ አለ። ስለዚህ ልንበረታ ያስፈልጋል። ጸጋውን ልንለብስ ያስፈልጋል። ኃይሉን ልንሞላ ያስፈልጋል። 2 እጥፍ መንፈስ ማለት እኔ እውነት ነው የምላችሁ ምንም አልፈልግም። ጌታዬን አገልግዬ በክብር መሄድ ፈልጋለሁ። ጌታ ይሻላል አይሻልም? ከብዙ ክብርና ባለጠግነት ይልቅ ከሱ ጋር መሆን። ሙሴ እኮ ይሄ ነው የፈርዖን የልጅ ልጅ ከመባል ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። እሱ ይሻለናል። እግረ መንገዱ ግን እግዚአብሔር ይጠቀምብናል። እግረ መንገዱ እግዚአብሔር ስራውን ይሰራብናል። እግዚአብሔር ለመፍትሄ ጠርቷቸዋል። እስቲ አጠገባችሁ ላለው የመፍትሄ ሰው ነው በሉት። እግዚአብሔር የመፍትሄ ሰው አድርጎ ጠርቶናል። ምንም ፈልጌ አይደለም የመጣሁት፣ እግዚአብሔር ይስላለኝ ነው የመጣሁት። ኢየሱስ ጌታ ነው። ጸጋውን ልበሱ፣ መንፈሱን ልበሱ፣ ኃይሉን ልበሱ። በጸጋ ደጉ። መሻኮት ይቅርባችሁ፣ መደባደብ ይቅርባችሁ፣ መተማማት ይቅርባችሁ። በኢየሱስ ስም በንስሐ ተመለሱ። ቤተክርስቲያን ትደግ፣ ቤተክርስቲያን ትፋፋ፣ ቤተክርስቲያን ታብብ። የታሰሩ ይፈቱ። አሜን ነው ወይ? የታሰሩ ይፈቱ። ነበሩ እኛ ጋር ጀግና ሴት ልጆች በየእንትኑ እየገቡ እያገለገሉ መናፍስት ያለባቸውን እያያዙ እየመጡ አንድ ጊዜ ሪያድ ላይ አንዷ በመናፍስት ተይዛ የነበረ ሌሎችም አገልጋዮች አብረን ስለነበርን መጮህ አይፈቀድም። ከጮህን እኛንም ጭምር ነው ይዘውን የሚሄዱት። ስለዚህ ፍራሽ አንስተን መስኮቱን ዘጋ ነው ያዝ ነው እንዳትጮህ። በዚህ ሄደን በፍራሽ እዛም ሄደን በፍራሽ። ከዛ መንፈሱ ጮህ ወጣ። ኢየሱስ ጌታ ነው። ካለ ግን ፖሊስ ነው የሚመጣው። እናንተ ዛሬ ነፃነት ምድር ላይ ቁጭ ብላችሁ ግን አልሰራችሁ። እስቲ ሰራለሁ በሉ እባካችሁ፣ ሰራለሁ በሉ።
የሰማይ አምላክ ያከናውንልናል። ተነስተን ምን እናደርጋለን? እንሰራለን። የሰማይ አምላክ ያከናውንልናል። ለዚህ ነው ነህምያ ይፈርሳል ሲሉት አይፈርስም፣ እግዚአብሔር ከኛ ጋር ነው ያለን የቀጠለው። ስለዚህ ኤልሳም በዚህ መንፈስ ሌላው ኤልያስ የተነገረውን ነገር አልፈጸመም። ኤልሳ እዩንና አጋዝን መቀባት ስለነበረበት አንድ እብድ ነብይ እየሮጠ ሄዶ ምን እንዲያደርገው እንዲቀባው በተቀመጠበት መካከል ገብቶ እግዚአብሔር እንዲህ ይልሃል፣ በእስራኤል ላይ ንጉሥ አድርጎ ምን አድርጎሃል? ቀብቶሃል። ሁለተኛ ነገሥት ላይ ምዕራፍ 9 ላይ ነብዩ ኤልሳ ከነቢያቶች ልጆች አንዱን ጠርቶ እንዲህ አለው፣ ወገብህን ታጠቅ፣ ይህንን ዘይት ማሰሮ በእጅህ ያዝ፣ ወደ ሬማት ዘገለዓድ ሂድ። በዛ በደረስ ጊዜ የናሜሲን ልጅ ኢዮሳፍጥን ልጅ እዩን ታገኘዋለህ። ገብተህ ከወንድሞች መካከል አስነሳው፣ ወደ ጓዳ ግባው። የዘይቱን ማሰሮ ይዘህ በራሱ ላይ አፍስስና እግዚአብሔር እንዲህ ይልሃል፣ በእስራኤል ላይ ንጉሥ ትሆን ዘንድ ቀባው በለው። በሩን ከፍተህ ሽሽ፣ አትዘግ። እንዲሁም ጎልማሳው ነቢይ ወደ ሬማት ዘገለዓድ ሄደ ይላል። ምን አድርጎት ሄደ? አፍስሶ ቀብቶት ሄደ ይላል። እስቲ አሜን እባካችሁ አሜን። ኢየሱስ ለዘላለም ጌታ ነው። ከዛ ከሄደ በኋላ ይሄ ሰው ደግሞ የነበረው በእነ አካብ ቤት ውስጥ ነው እዩ የነበረው። በአካብ ልጅ በኢዮራም ዘመነ መንግስት እዩ የጦር አዛዥ ነበር። በዛ የነበረውን እዩን በእስራኤል ላይ ምን አደረገው? ንጉሥ አድርጎ ቀባው። እዩ በሶስት ነገር ነው የተቀባው። አንደኛው በእስራኤል ላይ ንጉሥ ሆኖ ተቀባ። ሁለተኛ የአካብን ቤት እንዲያፈርስ ተቀባ። ሶስተኛ ኤልዛቤልን ምን እንዲያረጋት? በኤልዛቤል ላይ ውሻ እንዲበሏት እንዲጥላት ቅባት ተቀባ። ዛሬ እግዚአብሔር የበቀል ቅባት ይቀባችሁ እባካችሁ፣ የበቀል ቅባት ይቀባችሁ። ዝም ብሎ አይመጣም። መጸለይ ያስፈልጋል። በፊቱ መሆን ያስፈልጋል። እዛው ሁለተኛ ነገሥት ምዕራፍ 9 ላይ ይሄ ከሆነ በኋላ እዩ ከተቀባ በኋላ ምዕራፍ 9 እዛው ክፍል ላይ ቁጥር 30 ላይ እንዲህ ይላል፣ እዩም ወደ እስራኤል መጣ። ኤልዛቤል በሰማች ጊዜ ዓይኗን ተኳለች፣ ራሷን አስጌጠች፣ በመስኮት ዘልቃ ትመለከት ነበር። እዩም በበር ሲገባ ጌታ የገደለው ዘማሪ ሆይ ሰላም ነው አለችው። ለምንድን ነው ብንል ልታደናብር። እስቲ አልደናበርም በሉ። ተኳኩላ እንደለመደችው ልታሰናክለው። የተቀባው ቅባት የሚያሰናክል አይደለም፣ የሚፈጠፍጥ ነው። እስቲ አሜን በሉ። በቃ የተቀባ ሰው እንደ እብድ ነው የሚያደርገው። እላው ላይ ያለው ክብር፣ እላው ላይ ያለው ቅባት ጊዜ የሚሰጥ አይደለም። እቺ ደግሞ ማናት? አውጡና በመስኮት ወሩሯት። ኢየሱስ ጌታ ነው። ባካችሁ አሜን። ጠላቶቻችሁን ቀጥቀጥ ያርግላችሁ። ትላንትና ተናግሬ ያለውና ልጅ እያለሁ ትንሽ አንዳንድ ነገር ነበረና እንዲህ ሲያስጨንቀኝ የነበረውን ጌታ ሆይ አልኩ። ጌታን ከተቀበልኩ በኋላ ጠላቴን ፊት ለፊት አገናኘኝ አልኩት። መንፈስ መሆኑን አላወቅኩምና አገናኘም። ለምን? ልበቀለው። ቀጠና 2 ሙሉ ወንጌል ፎስ ግሩፕ ውስጥ ያንን ሲያስጨንቀኝ የነበረውን ጠላት ለመውጋት አገኘውና እዛ ይሄው አገኘው ብዬ ቀጥቀጥ አልኩት። ክርስትና ሞኝነት ነው። አሜን። ይሄ ነበር ያሰቃየን። ዛሬ ያሰቃየን በስራችሁ፣ በመንገዳችሁ፣ በኑሯችሁ፣ በዘመናችሁ፣ በቤታችሁ፣ በልጅ ልጆቻችሁ የሚያስጨንቃችሁ ጠላት ይገለበጣል። በመስኮት አውጣና ወሩራት። ወደ ኋላም አልተመለሰም። ወሰዱና ቀበር፣ ምንም ነገር አልተገኘም ይላል። አያችሁ፣ የተወጋ ቢረሳ ጌታ ትልቅ ነው።
ቅባቱ በላያችን ላይ ሲመጣ አንደራደርም። ክብሩ እየጨመረ ይሄዳል። ኃይሉ እየጨመረ ይሄዳል። መንፈሱ እየጨመረ ይሄዳል። እግዚአብሔር ከፍ ያደርጋል። ቅባት ሲኖር ግን ትህትና ይጠይቃል አይደል ፓስተር? ትሁት መሆን ይጠይቃል። እግዚአብሔር ሲቀባን በሰዎች ላይ ተረከዛችንን ማንሳት አይገባል። ትሁት መሆን ያስፈልጋል። እዩ ይሄንን ነገር ካደረገ በኋላ በሉ አሁን ወሰዱና ምናምን ሲል የለችም። ምኗን ነው የሚወሰብስበው የሚቀብሩት? የኤልዛቤልን ደም ውሻ ምን ያደርገዋል አለ? ይበላዋል፣ ይልሰዋል፣ ደሟንም ይልሰዋል። እዚህ ጋር ሲፈጠፍጣት እናያለን። ትላንትና ስለተማርነው አልደግመውም። በዚህ በአንደኛ ሳሙኤልም ላይ ይሄንን ነው የሚናገረው። ቁጥር 6 ላይ ምዕራፍ 9 ቁጥር 16 ላይ ከ15 ከ16 ባለው ክፍል አንደኛ ሳሙኤል ላይ እንሂድና እንጨርሳለን። አንደኛ ሳሙኤል ምዕራፍ 9 ገና ሳኦል ሳይመጣ ከአንድ ቀን በፊት እግዚአብሔር ሳሙኤልን እንዲህ ብሎ ገልጦለት ነበር። ነገ በዚህ ሰዓት ከቢንያም ሀገር አንድ ሰው እሰድልሃለሁ። ለቅሷቸው ወደ እኔ የደረሰውን ሕዝቤን ተመልክቻለሁ። ምናቸው? ለቅሷቸው ወደ እኔ የደረሰው ሕዝቤ ምን አድርጌያለሁ? ለሕዝቤ ለእስራኤል አለቃ ይሆን ዘንድ ትቀባዋለህ። ከፍልስጤማውያን እጅ ሕዝቤን ምን ያደርጋል? ያድናል። እግዚአብሔር ያስቀመጠለ ሕዝብ ነው። እግዚአብሔር ያስቀመጠለ ምድር ነው። ኢየሱስ ለዘላለም ጌታ ነው። ያለቀሰውን የእስራኤል ሕዝብ በመከራ ውስጥ ያለ፣ በችግር ውስጥ ያለ፣ በሰቆቃ ውስጥ ያለውን ምን ያደርግ ዘንድ? ያሳርፍልኝ ዘንድ ምን ታደርገዋለህ? ትቀባዋለህ። ቁጥር 10 ላይ ከ3 ቀን በፊት የጠፋውን አህያ ተገኝቷል፣ ልብህን አትጣልበት ካለው በኋላ የእስራኤል ምኞት ለማን ነው ይላል። ቁጥር 20 ላይ ለአንተና ለአባትህ ቤት አይደለምን? ሳኦልም መልሶ እኔ ከእስራኤል ነገዶች ከሚያንስ ወገን የሆንኩ ቢንያም አይደለሁምን? ይሄ ክብር ይገባኛል ወይ? እግዚአብሔር ግን በ10ኛው ቁጥር ላይ ያለው እንዲህ ነው። ሳሙኤል የዘይት ብርሌውን ወሰደ፣ በራሱ ላይ አፈሰሰው፣ ሳመውም፣ እንዲህም አለው በርስት ላይ አለቃ ትሆን ዘንድ እግዚአብሔር ምን አድርጎሃል? ቀብቷል። ገዢ የሆነ ቅባት፣ የሚያስተዳድር ቅባት በእስራኤል ላይ የተቀባው ቅባት። ይህም ብዬ ጨርሳለሁ። እንዲህ ይላል፣ የእግዚአብሔርን ሕዝብ ትገዛለህ፣ በዙሪያ ካሉ ጠላቶች ታድናቸዋለህ። ዛሬ ከእኔ በተለየ ጊዜ በብንያም ዳርቻ እያለ ይናገራል። በጣም የሚገርመኝ ያው ትላንትናም ጌታም ስለተናገረ መጥቶ እዚህ ጋር እንደዚህ ይለዋል። ቁጥር 9 ላይ ሳኦልም ከሳሙኤል ከተለየ በኋላ ልቡን ለወጠለት። የመጣውን ነገር ይዞ እንዳይሄድ አዲስ ልብ ለወጠለት። እግዚአብሔር ልባችሁን ይለውጠላችሁ። ልብ ካልተለወጠ መቀባት ፍሬ የለውም። እግዚአብሔር ይህንን ስላወቀ ሳኦል ተመልሶ ወደዛ ነገሩ እንደሚገባ እግዚአብሔር ያውቃል። ግን ምን አደረገለት? ልቡን ቀየረለት። እንዲህ ይላል፣ በዛን ቀን እነዚህ ምልክቶች ሁሉ ደረሱለት። ወደዛም ኮረብታ በደረሰ ጊዜ እንሆ የነቢያት ጉባኤ አገኙት። የእግዚአብሔር መንፈስ በኃይል ወረደበት፣ በመካከላቸውም ትንቢት ተናገረ። እንደ ቀድሞ መሆን አልቻለም። ክብር በላዩ ላይ መጣ። ኃይል በላዩ ላይ መጣ። መንፈሱ በላዩ ላይ መጣ። እንደ ቀድሞ መሆን አልቻለም። ነገሩ ተለውጧል። ንግግሩ ተለውጧል። አካሄዱ ተለውጧል። ውሎ የት ሆኗል ማለት ነው? የጸሎት ስፍራ። እባካችሁ አሜን። እግዚአብሔር ዛሬ በዚህ መንፈስ ይንካችሁ፣ በዚህ ኃይል ይንካችሁ፣ በዚህ እሳት ይንካችሁ፣ በኢየሱስ ስም ይንካችሁ። እግዚአብሔር ይንካችሁ። በዚህ መንፈስ ጌታ ይገናኛል። ዛሬ ሁሉን ነገር ትተን አራክፈን ሁሉም በሚችል አምላክ ሁሉም በሚሰራ ጌታ ፊት ለመቀባት የምናስብ ከሆነ ራሳችንን ከኃጢአት፣ ራሳችንን ከበደል፣ ራሳችንን ከጥፋት፣ ራሳችንን ከሐሜት፣ ከስጋ ፍሬዎች ገለን የመንፈስ ፍሬዎችን እንሞላ። እግዚአብሔር በዚህ መንፈስ ይገናኘን። አሜን አሜን። ይገናኘን። ይሄ ማለት የልብ ለውጥ ነው።
አሁን በመጣንበት መንፈስ አንመለስም። ክብር ለብሰን እንመለሳለን። ኃይል ለብሰን እንመለሳለን። እሳት ለብሰን እንመለሳለን። ነገራችን ተለውጠው እንመለሳለን። ክብር ለኢየሱስ ይሁን። እንጸልያለን። ፓስተር ትላንት ስላስተማረው እኔ ብዙ አልገባም ወደዛ። ኢየሱስ ለዘላለም ጌታ ነው። ሆነበት በሰማርያ ሊያልፍ ጥያቄ የነበረባት ከቀኑ 6 ሰዓት እንስራ ተሸክማ የወጣት ሴት፣ በብዙ ጥያቄ የነበረች፣ በብዙ መከራ የነበረች፣ በብዙ ሐዘን ውስጥ የነበረች፣ ልቧ ተሰብሮ ለነበረችው ሴት ኢየሱስ መጣና ደቀ መዛሙርቱ ምግብ እንዲገዙ አዘዘ። ሄዱ። ከዛ በኋላ የሆነው ነገር አንድ ነገር ነው። ሄደና በውሃ ጉድጓድ አጠገብ ተቀመጠ። ያቺ ሴት መጣች። ውሃ ጠጪኝ ሲላት አንተ ማን ነህ አለችው። ያዕቆብ ከቆፈረው ጉድጓድ ትበልጣለህን? እኔ ሳምራዊ ሲሆን አንተ አይሁዳዊ እንደማይተባበሩ አታውቅምን? ጌታ ኢየሱስ እየተናገራት አጠገቧ ያለው ማን እንደሆነ አላወቀችው። ብታውቅኝ ኖሮ ራስሽ ውሃ ጠጣኝ ትይኝ ነበር። አንተ ያዕቆብ ነህን? አንተ ትመጣለህ የተባልከው መሲህ ነህን? እንደዚህ አላት። ሂጂና ባልሽን ጠርተሽ ነይ ሲላት ባል የለኝም አለ። ከዚህ በፊት 5 ነበሩ ሲል አንተ እውነት ይመጣል የተባልከው መሲህ ነህን? አዎ እኔ ነኝ። እናንተ ለማታውቁት ትሰግዳላችሁ፣ እኛ ግን ለሰራዊት ጌታ ለእግዚአብሔር እንሰግዳለን። እግዚአብሔር በመንፈሱ ይገናኘን። እግዚአብሔር በኃይሉ ይገናኘን። እግዚአብሔር በእሳቱ ይገናኘን። ክብር ይውረድብን። ለዚች ምድር፣ ለአስጨናቂ ምድር፣ ክፋት ለሞላባት ምድር፣ ብዙዎች ለታሰሩበት፣ ብዙዎች በጥፋት ላሉ ነጮችም ሆኑ የኛ አበሾችም ሆኑ እግዚአብሔር የሚፈታ ቅባት ይስጣችሁ። አረ አሜን አሜን። የታመቀ ኃይል አለ። ያ ኃይል ይወጣል። ቤተ ክርስቲያን ትሰፋለች። ዳርቻዋ ይሰፋል። መንገዷ ይሰፋል። ቆመን እንጸልያለን።